ምስሉ ላይ የምትመለከቱት ይህ ውሻ ሰዎች በብዛት በሚንቀሳቀሱበት ጎዳና ላይ በሚገኝ አንድ የፍሳሽ ማስወገጃ ጉድጓድ ውስጥ ለረጅም ሰዓታት አጠገቡ ተቀምጦ አንድ በትኩረት የሚመለከተው ነገር ነበር። ታዲያ በወቅቱ የዚህ ውሻ እንግዳ የሆነ ተግባር በአካባቢው የነበሩትን አንዳንድ ሰዎች ግራ ካጋባና እንዲሁም አልፎ አጅ መንገደኞችን ጭምር ትኩረት ከሳበ ዋል ሰንበትበት ብሎ የነበረ ሲሆን በመጨረሻም ታዲያ የዚህን ውሻ ቀልብ የሳበውን ነገር ምንነት በግልጽ ለማወቅ ታስቦ የፍሳሽ ማስወገጃው ሴፍቲ ተከፍቶ እንዲታይ ተደረገ። በሰዓቱ ብዙዎች ስለዚህ ነገር የተለያዩ ግምቶችን አስቀምጠው የነበረ ቢሆንም ከደቂቃዎች በኋላ በውስጡ የተገኘው ነገር ግን ከተገመተው በተቃራኒው ማንም ይሆናል ብሎ ያልጠበቀውና ብዙዎችን ያስደነገጠ እጅግ አስገራሚ ነገር ነበር። ለመሆኑ ይህ ውሻ በፍሳሽ ማስወገጃው ውስጥ የተመለከተውና ብዙዎችን ያስገረመው ነገር ምን ነበር? ምንስ ሊሆን ይችላል? ለተወሰኑ ደቂቃዎች አብራችሁን ከቆያችሁ የዚህን አስገራሚ ታሪክ ፍጻሜ የምናስቃኛችሁ ይሆናል። እናም ለቤቱ አዲስ ከሆናችሁ ቻናሉ ሰብስክራይብ እንዲሁም ቪዲዮን ቀለል አድርጋችሁ ላይክ በማድረግ ጀምሩት እያልን አሁን በቀጥታ ወደ ዛሬው ቪዲዮ አመራን። ሀገራችንን ጨምሮ በብዙ ሀገራት ከወዲያ ወዲህ እየተሯሯጡ በየጎዳናዎቹ ትርፍራፊዎችን የሚለቃቅሙ አንዳንድ እብድ መሰሉ ውሾችን መመልከት የተለመደ ነገር ሲሆን ከነኚህ የጎዳና ውሾች መካከል አንዱ የሆነውና መገኛውን በቱርክ ያደረገው ውሻም ታዲያ በአስገራሚ ተግባሩ የብዙዎችን ትኩረት ሊስብና እንዲሁም ለራሱም እውቅና ሊያተርፍ ችሏል። እንደ አብዛኞቹ ውሾች ኑሮው እንዲሁ ጎዳና ላይ የነበረው ውሻም በፍሳሽ ማስወገጃው ውስጥ የተመለከተው ነገር ትኩረቱን ከሳበውና አጠገቡ ተቀምጦ ወደ ውስጥ በሚስጥር መመልከት ከጀመረ ቀናቶች ተቆጥረዋል። በወቅቱም ውሻው ምንም አይነት ነገር እንዲቀርበው የማይፈቅድና በርሱ እንግዳ የሆነ ተግባር ተደንቀው ሊጠጉት ለሚሞክሩ አንዳንድ ሰዎች ሳይቀር በማጉረምረም ቁጣውን ይገልጽ የነበረ ሲሆን ይህ በእንዲህ እንዳለም ታዲያ አንድ ቀን ለዚህ ተቅበዝባዥ የጎዳና ውሻ ከየት መጣ ያላለው አንድ ጣፋጭ የሆነ ሽታ ድንገት አፍንጫውን ያውደዋል። ተንከባካቢ ያልመውና ኑሮው እንዲሁ ጎዳና ላይ የነበረው ውሻም ታዲያ ርቦት ነበርና ወዲያው ሽታውን በመከተል መንገዱን አቀና። ቡችላው የተወሰኑ እርምጃዎችን እንደመራመድ ካለ በኋላ ቀጥሎም አንድ የስጋ መሸጫ ሱቅ ፊት ለፊት ላይ ራሱን ያገኘዋል። ሰዎች የተለያዩ መጠን ያላቸውን ስጋ ሲሸምቱ ለደቂቃዎች ለሃጩን በማዝረክረቅ ቆሞ ይመለከት የነበረው የቡችላም ገጽታው በጣም እንደተራበ ያሳብቅ ነበር። የሱ አሳዛኝ የሆነ ፊትም በወቅቱ የአንዲት ደግ ልብ ያላትን አኒ የተባለችን ወጣት ቀልብ ለመሳብ ጊዜ ያልፈጀበት ሲሆን ወጣቷም የቡችላውን ሁኔታ በመረዳት ተራራችለት። እናም ወዲያው ወደ ባለሱቁ ትመለስና ከማይሸጣቸው ቁርጥራጭ አጥንቶችና ስጎች መካከል በመጠኑ ለዚህ አሳዛኝ ውሻ ቡችላ እንዲሰጣት ትጠይቀዋለች። ባለሱቁም ቢሆን ወጣቷ ያቀረበችለትን ጥያቄ ሳያንገራግር በመቀበል ወዲያው የምትፈልገውን ነገር በደስታ የሰጣ ሲሆን ምግቡን የተቀበለችው ወጣቷንም ለደቂቃዎች ከሱቁ ፊት ለፊት አፍጥጦ ወደ ቆሞ ቡችላ ቀረብ በማለትና ከጉልበቷ በርከክ በማለት ምግቡን እንዲወስድ በትህትና እጇን ትዘረጋለታለች። ቡችላውም ቢሆን ታዲያ ምግብ አገኘው ብሎ ወዲያው አልቀረባትም ነበር። ይልቁኑ በፍርሃትና ጥርጣሬ ተሞልቶ ባለበት ቆሞ ይመለከታት ጀመር። በሁኔታው ግራ ያልተጋባችውና ይልቁኑ የውሻውን ፍራቻ በደንብ ተገንዝባ የነበረችው ወጣቷንም እጇን በማወዛወዝ ምግቡን እንዲወስድ ምልክት አሳየችው። ቡችላውም ረሃቡ ከፍራቻው በላይ ሆኖበት ነበርና ጭራውን እየቆላ ወደሷ በመቅረብ ወዲያው ምግቡን ተቀበለ። አኒም የውሻውን እምነት በማግኘቷ በጣም ተደስታ ራሱን እያሻሸች ምግቡን እዛው እንዲበላ ፈቀደችለት። ነገር ግን እሱም ድንገት ከተራበ የማይጠበቅ አንድ እንግዳ የሆነ ተግባርን ይፈጽማል። ምግቡን በአፉ በመያዝ ወዲያው እየተቻኮለ በመጣበት ዞሮ ሲመለስ ተስተዋለ። የዚህ ውሻ እንግዳ የሆነ ተግባር ምንም እንኳን ወጣቷን ግራ አጋብቷት የነበረ ቢሆንም ነገር ግን በሰዓቱ እሱን የምትከታተልበት ምንም አይነት ጊዜ አልነበራትምና ከተቀመጠችበት በመነሳት በቀጥታ ወደ ቤቷ አቀናች። በቀጣይ ቀንም አኒ ከስሯ በመመለስ ላይ ሳለች ድንገት ይህንኑ የጎዳና ውሻ በመንገዱ የተመለከተችው ሲሆን እሱም ለረጅም ጊዜያት ያህል እንደሚያውቃት ሁሉ ነበር። በአንዲት ቀን እርዳታዋ ጭራውን እየቆላ ወዲያው ወደ እርሷ የቀረበው። አኒም ውሻው ያሳያትን ተወዳጅ የሆነ ባህሪ ተመልክታ ለዚህ ቡችላ ያላት ፍቅርና ውዴታ በዚያው ቅጽበት ከፍ ማለት የጀመረ ሲሆን እሱን እንዲሁ ትተው የመሄዷን ሐሳብ ገታ በማድረግም በአቅራቢያ ከሚገኝ የስጋ መሸጫ ሱቅ በመሄድ መክሰስ ቢጤ ገዝታ ትሰጠዋለች። እሱም ታዲያ የተቀበለውን ምግብ እዛው ከመብላት ይልቅ እንደለመደው ባፉ ይዞ በድጋሚ እየተጣደፈ ወደ አንድ አቅጣጫ መንገዱን ያቀና ጀመር። አኒም የዚህን ውሻ እንግዳ የሆነ ተግባር ምንነት በግልጽ ለማወቅና እሱን ለመከታተል በሰዓቱ ከፍተኛ የሆነ ፍላጎት አድሮባት የነበረ ቢሆንም ነገር ግን ምንም አይነት በቂ ጊዜ አልነበራትምና በቀጥታ ወደ ጉዳዩ ታቀና ጀመረ። በሶስተኛው ቀንም እንደተለመደው አኒ ወደ ስራዋ እየሄደች እያለ ድንገት ይህንኑ የጎዳና ውሻ ድጋሚ በመንገዱ ያገኘችው ሲሆን
በዚህኛው ጊዜ ግን ቡችላውም ስራዬ ብሎ እሷን እየጠበቀ ነበር። ይህች ደግ ልብ ያላት ወጣትም ብትሆን ለዚህ የጎዳና ውሻ ቀደም ብላ ቁራጭ ስጋን በቦርሷ ይዛለት የነበረ ሲሆን በፈገግታ ወደሱ ቀረብ በማለትም ምግቡን ትሰጠዋለች። ለሰዓታት በጉጉት ሲጠብቀው የቆየውን ምግብ ከዚች ደግ ወጣት በቀጥታ የተቀበለው ይህ ቡችላም ታዲያ ምግቡን እዛው ከመብላት ይልቅ እንደ ሁልጊዜው ባፉ ይዞ ድጋሚ በተመሳሳይ አቅጣጫ መንገዱን ቀጠለ። ነገር በሶስት ይጠናል እንዲሉ በዚህኛው ጊዜ ግን አኒም እንደ ሁልጊዜው ዝም ማለትን አልመረጠችም ነበር። ይልቁኑ ውሻው ምግቡን እዛው ፊቷ ላይ ለምን እንደማይበላውና ለምን በተደጋጋሚ እየተቻኮለ ወደ አንድ አቅጣጫ ይዞት እንደሚሄድ በውስጧ ትልቅ ጥያቄን አስነስቶባት ነበርና የነገሩ ምንነት በግልጽ ለማወቅና ለመረዳት ወዲያው ከኋላው መከተል ጀመረች። ብዙ ሳይቆይም ውሻውም ወደ ፍሳሽ ማስወገጃው ቀረብ ይልና አኒ ከሰጠችው ቁራጭ ስጋ በጥርሱ ቦጭቆ ወዲያው ወደ ውስጥ የጣለው ሲሆን ቀጥሎም እዛው ተደላሎ በመቀመጥ ቀሪውን ለራሱ እየበላ እይታውን ወደ ውስጥ አደረገ። ራቅ ብላ ሁኔታውን በትኩረት የምትከታተለው ወጣቷ አኒም በውሻው ተግባር በጣም ግራ ተጋብታለች። ይህ ውሻ ምን ለማድረግ እየሞከረ ነው? አኒም ነገሩን ከመሰሩት ለማወቅ ጉጉቷ ይጨምርና ለቀጣዮቹ ጥቂት ቀናቶች ስራዬ ብላ ውሻውን መከታተል ጀመረች። ውሻውም ቀኑ ሙሉ በፍሳሽ ማስወገጃው አጠገብ ተቀምጦ በትኩረት ወደ ውስጥ እየተመለከተና ከርሷ የሚቀበለውን ቁራጭ ስጋውንም ለርሱ ከመብላቱ በፊት አስቀድሞ ግማሹን ወደ ፍሳሽ ማስወገጃው ውስጥ ይጥለው እንደነበር ተገነዘበች። እናም የተመለከተችው ነገር በጣም አስደንቋት የነበረችው አኒም በመጨረሻ በፍሳሽ ማስወገጃው ውስጥ ስላለው ነገር ምንነት ለማወቅ ፍላጎቷ ይጨምርና ወዲያው ወደ እርሱ ለመቅረብ ተወስናለች። ነገር ግን ደግሞ መልሳ ፈራች። ምንም እንኳን እርሷና ውሻው የተላመዱት በቀናቶች ውስጥ የነበረ ቢሆንም ወዲህ ግን የጎዳና ውሻ ነው። ወደ እርሱ ቀርባ የነገሩን ምንነት ለማጣራት በምትሞክርበት ወቅት ምን ሊፈጠር እንደሚችል አይታወቅም። ያም ቢሆን ግን እሷም አላስቻላትም ነበርና በድፍረት ወደሱ ተጠጋች። ምንም ነገር እንዲቀርበው የማይፈልግ የነበረው ይህ ቡችላም ታዲያ በሚገርም ሁኔታ እሷን ግን ምንም ሳይላት ቀረ። ደፋሯንም ወደ ፍሳሽ ማስወገጃው በደንብ ተጠግታ ወዲያው ወደ ውስጥ መመልከት የጀመረች ሲሆን ውስጥ ባየችው ነገርም በጣም ተደናግጣ በፍጥነት ለእሳት አደጋ ድርጅት ደውላ እርዳታ ትጠራለች። ከተወሰኑ አስጨናቂ ደቂቆች በኋላም የእሳት አደጋ ሰራተኞች የሆኑ ሁለት ሰዎች በቦታው ደርሰው ወጣቷን የተፈጠረውን ነገር ምንነት ይጠይቋታል። እሷም ታዲያ ያየችውን ነገር ምንነት እየተጠራጠረች ያስረዳቻቸው ሲሆን የእሳት አደጋ ሰራተኞችም ስራቸውን ለመጀመር ወዲያው ወደ ፍሳሽ ማስወገጃው እንደመቃረብ ሲሉ በዚያው ቅጽበት የቡችላም በኃይለኛው መጮህ ይጀምራል። የእንስሳው አደገኛ የሆነ ቁጣና ጩኸት በወቅቱ ስራቸውን በአግባቡ እንዳይከውኑ ተግዳሮት ሆኖባቸው የነበረ ሲሆን አኒም በፍጥነት ወደ ውሻው ቀርባ በቦርሳዋ ይዘው የነበረውን ቁራጭ ስጋ በመስጠት ታረጋጋውና ወዲያው ከፊታቸው ዞር ታደርገዋለች። እንስሳው ከፊታቸው ዞር ማለቱን አስከትሎም ፍሳሽ ማስወገጃውን በፍጥነት መክፈት የጀመሩ ሲሆን የፍተሻ ካሜራቸውን በማውጣትም ምርመራቸውን ቀጠሉ። ነገሩ የተከሰተበት ቦታ ሰዎች በብዛት በሚንቀሳቀሱበት አካባቢ እንደመሆኑ የተወሰኑት የጉዳዩ ምንነት ለማወቅ በመጓጓት ዙሪያቸውን ከበው እየተመለከቱ ነበር። እናም ከተወሰኑ አስጨናቂ ደቂቆች በኋላም ከእሳት አደጋ ሰራተኞቹ በአንደኛው እቅፍ ውስጥ ውሻው ለቀናት ከፍሳሽ ማስወገጃው አጠገብ ተቀምጦ በትኩረት ሲመለከቱ የቆየውን ነገር ምንነት ሁሉም ሰው በግልጽ እንዲመለከተው አደረገ። እሷም የሳምንታት ዕድሜ የነበራት አንዲት ትንሽዬ ድመት ነበረች። የነገሩን ምንነት ለማወቅ ዙሪያቸውን ከበው በጉጉት ሲጠብቁ የነበሩ ሰዎችም በጣም ተደናገጡ፣ ተገረሙም። ነገር ግን ድንጋጤያቸውና ግርምታቸው በዚህ አላበቃም ነበር። ይልቁኑ የእሳት አደጋ ሰራተኞቹ ወደ ፍሳሽ ማስወገጃው ውስጥ በተከታታይ ለ4 ጊዜ የተመላለሱ ሲሆን በእያንዳንዱ ጊዜያትም ሌላ ተጨማሪ 4 ትንንሽዬ ድመቶችን በእጃቸው ይዘው ወጡ። ወጣቷንም ምንም እንኳን በፍሳሽ ማስወገጃው ውስጥ አንዳች የተመለከተችው ነገር እንደነበር እርግጠኛ የነበረች ቢሆንም ነገር ግን የሳምንታት ዕድሜ የነበራቸው እነኚህ 5 የተለያዩ ድመቶች እንደነበሩ በጭራሽ አልገመተችም ነበር። ውሻውም ትንንሽ ድመቶችን እንዳየ በዚያው ቅጽበት ከአኒ እቅፍ ወጥቶ ድመቶችን ይዘው ወደ ነበሩት የእሳት አደጋ ሰራተኞች በፍጥነት ሮጠ። ምስጋና በሚመስል መልኩ ለስለስ ያለ ድምጽ እያወጣና ጭራውን እየቆላ ድመቶችን ቀርቦ በአፍንጫው ማሽተት ጀመረ። ወጣቷንም ወደ እሳት አደጋ ሰራተኞቹ ቀረባለችና ድመቶቹ እንዴት ወደ ፍሳሽ ማስወገጃው ውስጥ በቀላሉ ሊገቡ እንደቻሉ ጠየቀቻቸው። የእሳት አደጋ ሰራተኞችም ከጥቂት ሳምንታት በፊት ተከስቶ በነበረው ከባድ ዝናብ ምክንያት በጎርፉ ተንሸራተው እንደገቡ ግምታቸውን የገለጹላት ሲሆን ነገር ግን ያለ ምግብ ይህን ያህል ጊዜ በሕይወት ስለመቆየታቸውና እንዴት እንደተረፉ የሚያውቁት ነገር እንዳልነበር ገለጹላት። በዚያው ቅጽበት አኒም ወደ ውሻው ተመለከተች። ምክንያቱም በሕይወት የመቆየታቸው ትልቁ ሚስጥር ውሻው በየቀኑ ምግቡን በማጋራቱ ምክንያት እንደሆነ በግልጽ ስለተገነዘበች ነበር። አኒም የዚህን ውሻ ደግነትና ያደረገውን ትልቅ መስዋዕትነት ካየች በኋላ ምን ማድረግ እንደምትፈልግ በቀጥታ የወሰነች ሲሆን ለእሳት አደጋ ሰራተኞችም ድመቶችን ወደ ቤቷ እንደምትወስዳቸውና እነሱን የሚቀበል አዲስ ቤተሰብ እስክታገኝ ድረስ እሷ እንደምትንከባከባቸው ትነግራቸዋለች።
የእሳት አደጋ ሰራተኞችን በሱ ሐሳብ ተስማምተው ድመቶቹን ለዚች ወጣት ሴት ወዲያው የሰጧት ሲሆን አኒም ድመቶቹን ተቀብላ በቀጥታ ወደ ቤቷ መንገድ የጀመረች ሲሆን ነገር ግን በመሃል አንድ የረሳችው ነገር እንደነበር ትገነዘባለች። እሱም ይህ ታማኝ ቡችላ ነበር። እናም በዛው ቅጽበት ቢኒ የሚል ስያሜ ሰጠችው። ቢኒ ና ወደ ቤት የምንሄድበት ጊዜ አሁን ነው አለችው። እናም በስተመጨረሻ አኒም ቡችላውን ቢኒንና ከአምስቱ ድመቶች መካከል አንደኛዋን ከሷ ጋር አብራት ለማኖር ተቀበለች። ለቀሪዎቹ ደግሞ እስከ መጨረሻው የሚንከባከቧቸው አዲስ ቤተሰብን አፈላልጋ አገኘችላቸው።